የደንበኞችንስ ባህሪ እንዴት ትመለከተዋለህ? ስለ ደንበኞች ስናወራ ያው እንግዲህ ሪል ስቴት ያለ ገዢዎች አይሆንም። ኢትዮጵያ ውስጥ ዲያስፖራው ደግሞ ከፍተኛ የሆነ ድርሻ አለው የሪል ስቴት ገበያው ላይ እና ዲያስፖራውም ሆነ ሎካል ባየሮች ያላቸው ባህሪ ምንድን ነው? ቤት ለመግዛት እንዲወስኑ የሚያደርጋቸው ፋክተሮች ምንድን ናቸው? ማለት የሚጠቀሱ አንዳንድ ጥናታዊ ጽሁፎች ስናገላብጥ የምናያቸው ነገሮች አሉ። ኢንተርናል እና ኤክስተርናል ፋክተሮች አሉ። በተለይ በኢትዮጵያዊ ነባራዊ ሁኔታ ቤት ማለት ቅርስ ነው፣ ልጆች ማሳደጊያ ነው፣ የሶሻል ስታተስ ማሳያ ነው፣ ብዙ ነገር ነው። ቤት ማለት ህይወትም ሊሆን ይችላል። ምክንያቱም ክራዩን ብትመለከተው እንኳን አብዛኛው ጊዜ ከደሞዝ 50% የሚያክለው ወደ ክራይ ነው ይሄዳል ይባላል። እና እነዚህ ኢንተርናል ኤክስተርናል ፋክተሮች ምንድን ናቸው? አንድ ባየር ገዢ እንዲወስን የሚያስችሉት ወይንም ደግሞ እንዳይወስን በእርግጥ ጠቃቅሳቸዋል እና እዚህ ላይ ደግሞ ትኩረት አድርገህ እስቲ እየታህን ብትነግረን። የተለያዩ ደንበኞች አሉ። ያው እንኳን ኢንዱስትሪ ላይ ገና 3 ዓመት ብቻ ስለሆንኩ ያገኘኋቸው ከስተመሮች ብዛት በጣም ብዙ አይደለም፣ ግን እኔ ጋር ባሉኝ ከስተመሮች የእኔ ከስተመሮች በጣም ይገርመኛል። በጣም እንደ ቤተሰብ ነው የምንተያየው እና እንደ ቤተሰብ ከመተያየታችን የተነሳ ማለት ነው የሆነ ጊዜ ሲስተም ለመዘርጋት ፈልገን ከደንበኞች ጋር ያለውን ኮንታክት ፎርማላይዝ አድርገ ነው በተለይ ለምሳሌ መክፈል ያለባቸው ጊዜያቶች ወይም ደግሞ ኔክስት ስቴጅ መስራት ያለባቸውን ነገሮች የኛ ሰራተኞች ደውለው ይነግሯቸዋል። አይ ነው ይሄን ያህል ደርሷል፣ ይሄን ያህል ስለደረሰ ሜይ ቢ ሴራሚክ ልንጀምር ሊሆን ይችላል፣ ሴሚፊሽ የምናስረክብ ቦርድ ሲሊንግ ቦርድ ስራ ሊሆን ይችላል። አንድ ከስተመር ማስታውሰው ደወለችና የኛ ሰራተኛ አይ ቲንክ ስለ ሲሊንግ ቦርድ ነው አወራቸው። ከዛ ስልኩን ዘጋና እህቴ ጋር ደወለለት። እንዴት ሌላ ሰው እኔ ጋር ይደውላል? እንዴት አማን አልደወለም? አርቃችሁኝ ነው ወይ? እንደ ቤተሰብ አታዩኝም ወይ? እንዴት አማን አልደወለም? እንደዛ ድረስ ይደርሳል። እና ለእኔ ገረመኝ፣ አስደስተኝ። እንዴ እንደዚህም የሚያስብ ሰው አለ እንዲ እስክትል ድረስ ማለት እና ደስ ይላል። በቃ ይህንን ስታይ ኦኬ እዛ ጋር አንተ ያው ስራህን የሰራኸው ግን ደግሞ ከስተመር ደግሞ አንተን የሚያይበት መንገድ አለና ሌላ በምንም አንተዋወቅም። በሴልስ ኤጀንት ነው የምታወቀው፣ እንደ ቤተሰብ መጥቶም አይደለም። ግን እዛ ጋር የነበረው ሪሌሽንሽፓችን እንዴት ፖዚቲቭ እንደነበረ ታየዋለህ። አንዳንድ ጊዜ አንዳንድ ከስተመሮች ደግሞ በጣም ዲቴል ገብቶ ቃላቶች ራሱ አማርኛ ራሱ የሚያርምህ በደንብ ደንበኞች አሉ። በደንብ ደግሞ ቀለል አድርገውም ደግሞ የሚያልፉ አሉ። ሰው የተለያዩ ደንበኞች አሉ። በጣም ኢንትረስቲንግ ነው። ይህንን አታችመንት ማምጠታችሁ እንግዲህ ሪፈራልም እንዳገኛችሁ አሁን ለጃፓኑ ፕሮጀክታችሁ። ምክንያቱም ሪፈራል ማርኬቲንግ ወርድ ኦፍ ማውዝ፣ ይሄ ጥሩ ነገር ሰርተ ስታስረክብ ከዛ የበለጠ ማስታወቂያ የለም። ትክክል። ምክንያቱም እነዛ G+15 ገንብተሃል ወሎ ሰፈር ላይ እዛ G+15 ውስጥ ስንት ቤቶች ነው ያሉት? ቶታሊ 60 ቤቶች። እንግዲህ 60 ቤት 60 አባወራ ሸጠሃል ማለት ነው። ኦን አቨሬጅ 5 ነው ብንል ያ ሁላ ዎኪንግ ቢልቦርድ ነው ማለት ነው። ይሄን ተሞክሮ ሌሎች የሪል ስቴት ካምፓኒዎችም ይወስዱታል ብዬ አስባለሁ። ምክንያቱም በማርኬቱ ላይ አሁን ለምሳሌ ሪስክ የሚወስዱ ከስተመሮች አሉ። ደግሞ አይ ሪስኩን ደግሞ በደንብ ይሄ ደንበኛ የሰው ባህሪ ነው። ሪስኩ ደግሞ ዜሮ ማድረግ ባይችሉም ደግሞ ሚኒማል በጣም እስከሚችሉት ድረስ አድርገው ደግሞ የሚሄዱ ከስተመሮች አሉ። ሪስክ የሚወስዱት አሁን ለምሳሌ እኛ ጋር ደንበኞቻችን የእውነት ለመናገር በደንብ ሪስክ ወስደዋል። እኛም እግዚአብሔር ረድቶን አላሳፈርናቸውም፣ ዲሊቨር አድርገናል። እኛ ጋር የመጀመሪያ ሪስክ የወሰዱት ሰዎች በጣም ተጠቅመዋል። አፕሪሺየት ያደረገላቸው አሁን ፒክ በደረሰበት ጊዜ የገዙ ሰዎች በጣም ተሸውደናል ብለው ያስባሉ። አሁን አለ በእኛ በዛ ጊዜ ፒክ በደረሰበት ጊዜ የገዙ ከስተመሮቻችን በጣም በብዙ ጥፍ አትርፈዋል። በጣም በብዙ ጥፍ። በነገራችን ላይ ከ3 ዓመት ተኩል በፊት እንደነገርከኝ 65,000 ነበረ በካሬ ስትሸጡ የነበረው። አሁን ሸጣችሁ ጨርሳችኋል ወይንስ ምን ያህል አሁን ቫሊዩ ይደረጋል?
ሚኒመም ኦፍ 140 ሺህ ብር 140 ሺህ ብር ሚኒመም ሞር ደን ደብል አድርጓል ማለት ነው። አንዳንድ ጊዜ ሪስኩን ወስደው እግዚአብሔር ረድቷቸው እኛም እግዚአብሔር ረድቶን ጥሩ አፕሪሺየት አድርጎላቸዋል። እኛም ዲሲፕሊን ስለነበር በጥሩ ጊዜ አልቆላቸዋል። በዚህ አጋጣሚ አሁን ከ3 ዓመት በፊት ከዘራምባ ሪል ስቴት የገዙ ሰዎች ቦተሙን ገና እየቆፈራችሁ ባለበት ጊዜ የገዙ ሰዎች ናቸው እና አሁን ጨርሳችሁ አስረክባችኋቸው ጥሩ ትርፋማ የሚባል ኢኩዊቲ ይዘዋል። ለገዢዎችስ የሚመጡት 5 ዓመታት ምን ይመስላሉ? ዛሬ ለሚገዙ ሰዎች የሚመጡት 5 ዓመታት ትርፋማ ናቸው? ምን አይነት ሪስክ አለባቸው? ያንተስ እይታ እንዴት ነው? እዚህ ላይ ቶፑ ላይ ነው አሁን ማለት አንዳንድ ጊዜ ባየር ማርኬት እና ሴለር ማርኬት የሚባል አለ ያው እንደምታውቀው። ምክንያቱም ዋጋው ዝቅ ባለ ጊዜ የገዢዎች ገበያ ነው ይባላል። ዋጋው ደግሞ አፕሪሺየት ሲያደርግ የሻጮች ነው ይባላል። አሁን እንደምናየው ደግሞ ከሆነ የገዢዎች ይመስለኛል በእኔ እይታ። ምክንያቱም ከነበረው ትንሽ በአንጻራዊ ጥሩ የሚባሉ ዋጋዎች እየታዩ ስለሆነ ማለት ነው። ኔክስት 5 years አሁን ቦተሙን እየተገዛ ነው ብለህ ታምናለህ? የሪል ስቴት ዋጋ ከዚህ በታች በቴክኖሎጂ ካልተደገፈ፣ በፖሊሲ ካልተደገፈ፣ ካለው የግንባታ ግብአቶች ዋጋ ንረት ጋር ተያይዞ ቦተሙ ነው ብለህ ታምናለህ? ከዚሁ ጋር ደግሞ ተያይዞ ለገዢዎችስ ኦፖርቹኒቲ ነው ወይንስ ሪስክ ነው የሚለውን ሪኮሜንዴሽን ብትሰጥ። ምን አለ መሰለህ አሁን በዋነኛነት ስታየው የኛ ቦተምም ነው ለማለት አፕሪሺየትም ያደርጋል ምንም ለማለት የኛ የገንዘባችን የኢትዮጵያ የምንገበያይበት ብር ስቴብል መሆን አለበት። ይህንን ኦፒኒየን ለመስጠት ማለት ነው። በጣም ቻሌንጂንግ የሚያደርገው ይሄ ነው። ስቴብል ካልሆነ ሰው ቀጥታ ብሩን ነው እያወዳደረ ያለው። አሁን ከየትኛውም ጊዜ በላይ ሪል ስቴት የረከሰ ይመስለኛል። ከየትኛውም ጊዜ በላይ ቦሌ ላይ በ90 ሺህ በ98 ሺህ ታገኛለህ ሰማይ ፊኒሽድ የሆነ 98 ሺህ የዛሬ 3 ዓመት የመግዛት አቅሙና አሁን ያለው የመግዛት አቅም ቶታሊ ዲፍረንት፣ በጣም የተለያየ ዊዝን 3 years ማለት ነው። 98 ሺህ አሁን የመግዛት አቅሙ በጣም አነስተኛው ነው። ሜይ ቢ የዛሬ 3 ዓመት እንጂ 98 ሺህ ወደኋላ ብትወስዳት በካሬ ሜይ ቢ የዛን ጊዜ 55 ሺህ የምትሆን ትችላለች፣ 65 ሺህ የምትሆን ትችላለች። ኢንፍሌሽኑን ኮንሲደር አድርገህ ማለት የብር የመግዛት አቅም። ስለዚህ ወደኋላ ስትወስደው በዛ ጊዜ ማርኬቱ እብድ በነበረበት ጊዜ እንኳን ራሱ 65 ሺህ ብታገኝ በጣም ጥሩ ጊዜ ነበር አልነበረም ብለህ ራስን ጠይቀው። በጣም ጥሩ ዲል ነበር። በጣም ኤክስፔንሲቭ በነበረበት ጊዜ እንኳን በካሬ 65 ሺህ ብትገዛ ወይም 55 ሺህ ብትገዛ ልክ እንደኛ ደንበኞች ማለት ነው ያንን አድቫንቴጅ አግኝተዋል። አሁን ዋጋው ሲረክስም እነዚህ ሰዎች አልተጎዱም፣ አብሮ ነው ያላቸው ማለት ነው። ስለዚህ አሁን ያለበት የማርኬት ዋጋ አይ ቲንክ በፊት ከዴቨሎፐር እጅ ላይ ነበረ። አሁን ወዲያውኑ ተነጥቆ በጣም በአጭር ጊዜ ውስጥ ወደ ገዢ ነው የመጣው። ያማወራ ውል ላይ የአሜሪካ ዶላር የሚያደርጉ እኔ እስካሁን ማቃቸው የሉም። በአሜሪካ ዶላር አይደለም። በሚገርም ሁኔታ በኢትዮጵያ ብር ሆኗል። የዛኔ ደግሞ ምንም በኢትዮጵያ ብር እንደውም እንደ ማርኬቲንግ በጣም ጥቂት ካምፕኒዎች ነበሩ። ልትለወጥ ስትል ፍሎቲንግ ልትሆን ስትል ካልተሳሳትኩ ትላልቅ ካምፓኒዎች ናቸው። አንድ ትልቅ ካምፓኒ ኢንዱስትሪ ላይ ትልቅ ኢንፍሉዌንስ ማምጣት የሚችል ካምፓኒ በኢትዮጵያ ብር ነው የሚሸጠው አለ። ሌላ ተከተለ ፓተርኑ ቀጠለ። በኢትዮጵያ ብር ነው። በኢትዮጵያ ብር ብሩ ስቴብል እስካልሆነ ድረስ ዴቨሎፐሩ ሪስክ ላይ ነው። ሪስክ ምንድነው መሰለህ ስትገዛ አንድን ፕሮፐርቲ ስትገዛ ዲሉ በጣም አትራክቲቭ ሲሆንብህ ራሱ መጠንቀቅ መቻል አለብህ። በጣም መጠንቀቅ መቻል። ምክንያቱም ብዙ የተበላ ናቸው በጣም የቅርብ ትዝታዎች ስላሉ። ስለዚህ አንተ ዩ ሃቭ ቱ ሜክ ሹር መርከሱን ሳይሆን ማየት ያለብን ይሄ ድርጅት በኋላ ገንብቶ ሊያስረክበኝ ይችላል ወይ፣ ሪዝንብል ነው ወይ። አሁን አንዳንድ ቦታዎች ላይ እኛም ያጋጥመናል። ለምሳሌ ኢንፍሌሽንን በተወሰነች ፐርሰንት እናስቀምጣታለን። በጣም አጋንን አይደለም፣ በጣም በትንሽ ፐርሰንት ዋጋችሁ ላይ ኮንሲደር ሊያደርጉት ይሄ እንደዚህ ከጨመረ ኮንትራቱ ላይ ይገባል። እንደዛ ብላችሁ ታስገባላችሁ። እንደዛ ብለን እናስገባለን። ያለ ምንድን ነው ለምን እንወሻሻለን? ኢንፍሌሽኑ በጣም ጨምሮ እኔ ማስረከብ ካልቻልኩ
ያ ሰውዬ ፍርድ ቤት ለፍርድ ቤት መካሰሱ ምንም ትርጉም የለውም። የሚሻለው ሁለታችንን ለማንም ያላዳላ ፖይንት ተቀምጦ በዛ ፖይንት መዳኘቱ ቀላል ነው ብዬ የተሻለ በጣም ኢምፕረስድ ሆኛለሁ። ባይ ዘ ዌይ ኢንፍሌሽንን ኮንትራት ላይ ማስገባት፣ ምክንያቱም ስለ ኮንትራት ስናወራ ስለ ውለታዎች በገዢዎችና በሻጮች በአልሚዎችና በደንበኞች መካከል የሚደረጉ የሪል ስቴት ኮንትራቶች አብዛኛውን ጊዜ ለሪል ስቴት ያደሉ ናቸው ተብሎ ይታሰባል። ምክንያቱም እንግዲህ እንደምታውቀው አዋጁም አሁን በቅርብ ነው የወጣው። መመሪያና ደንቡም በቅርቡ ይወጣል ተብሎ ይገመታል። የሪል ስቴት አዋጁ ማለት ነው 1357። ከዛ ይሄ አዋጅ ከመውጣቱ በፊት ያለው የሪል ስቴት ገበያ ዲቴክት የሚደረገው በዴቨሎፐሩ አግሪመንት ነው። ብዙ ጊዜ አሳሪ የሆኑ አግሪመንቶች ትመለከታል። ምክንያቱም የገዢዎችም የመደራደር አቅም በጣም ዝቅተኛ ነው። በሽያጭ ባለሙያዎች ተገፋፍተው ነው የሚመጡት። ስለዚህ ኦፖርቹኒቲው ብቻ ነው የሚነገራቸው። አሁን የእናንተ ተሞክሮ ጥሩ ይመስለኛል፣ ሪስኮችንም እዛ ጋር ማስቀምጡ ማለት ነው።